ፊልሙ ሲጀምር ዴህዮን የሚባል ሰው ያስተዋውቀናል። አበባ ለፍቅረኛው ገዝቶ እሷን ለማግኘት እየሄደ ነው። መንገድ ላይ ግን ቦይ ውስጥ ወድቃ የምትጮህ ድመት ያይና እሷን ለማውጣት ጎንበስ ብሎ ወደ ቦዩ ይገባል። በዚህ መሃል የለበሰው የሚያምር ነጭ ሱፍ ይቆሽሽበታል። ድመቷን ካወጣት በኋላ የቀጠሮ ሰዓቱ ስለረፈደበት እዛው አካባቢ ላሉ ተማሪዎች ድመቷን ይሰጥና መሮጥ ይጀምራል። በሌላ በኩል ደግሞ ዩጆንግ የተባለች ተማሪ ከትምህርት ቤት ወጥታ ጓደኞቿን ለማግኘት እየሮጠች እየሄደች ነበር። ሁለቱም ችኮላ ላይ ስለነበሩ ተገጫጭተው ይተላለፋሉ። ነገር ግን ያን ያህል ትኩረት ሰጥተው ማናቸውም አልተያዩም። ዩጆንግ ከጓደኞቿ ጋር አንድ ላይ እየሄደች እያለ ካፌ ውስጥ አንድ በጣም ቆንጅዬ ሰው ትመለከታለች። እናም የሚገርመው ነገር ዩጆንግ እንደዚህ ወድ አስተፈጥበት የነበረው ሰው ዴህዮን ነው። እዚህ መሃል ዩጆንግ ከጓደኞቿ ጋር የምትሄድበት ባስ ይመጣና አንድ ላይ ይሄዳሉ። የዴህዮንም ፍቅረኛ አንተ በጣም ጥሩ ሰው ነህ፣ ነገር ግን አንተ ለእኔ የተፈጠርክ ሰው አይደለህም አለችው። እንደዚህ ካለችው በኋላ ገዝቶ የሰጣትን አሻንጉሊት መልሳ ሰጥታው ጥላው ትሄዳለች። ዴህዮንም በጣም ተናዶና ልቡ ተሰብሮ አንድ ሁለት ካለ በኋላ ወደ ቤት ጉዞውን ይጀምራል። ዩጆንግ ደግሞ አንድ ላይ ከጓደኞቿ ጋር ሲጋራ ማጨስ ፈልጋ፣ ነገር ግን ሲጋራ የላቸውም። እናም የሚገዛላቸው ሰው እየፈለጉ ነው። እዚህ ሰዓት ዴህዮን ፍቅረኛ መልሳ የሰጠችውን አሻንጉሊት ቆሻሻ ውስጥ ከጣለው በኋላ ልክ አልፏቸው ሊሄድ ሲል ጆንግ ደፈር ብለው ወደሱ ጠጋ ካለች በኋላ ከዛ ሱፐርማርኬት ሲጋራ ግዛልን ብላ ጠየቀችው። ዴህዮንም አንቺ ያምሻል ብሎ ጥሏት ሊሄድ ሲል እሷ ግን እጁን ይዛ ታስቀረዋለች። እሷም ዝም ብዬ ሳይ በጣም ጥሩ ሰው ትመስላለ፣ እባክህ እርዳኝ ብላ ምስኪን ትሆንበታለች። ዳህዮንም በጣም ተናዶ ወደዛ ሂጂልኝ፣ እኔ ጥሩ ሰው አይደለሁም አላት። በኮሳትሮ ሊቆጣትን ቢሞክር እሷ ግን ምንም አልፈራችውም። እባክህ እያለች እንዲገዛላት ልታስማማው ትሞክራለች። ዴህዮንም ለእሷ ሲጋራ እንደመግዛት ሌላ ነገር ገዝቶ ይሰጣታል። እዛም ሲጋራ ለጤናሽ ጥሩ አይደለም፣ አንቺ ገና ልጅ ነሽ፣ ስለዚህ ይቅርብሽ አላት። የዩጆንግ ጓደኞች በጣም ነበረ በዴህዮን ተግባር የተናደዱት። ዴህዮንም ሊሄድ ፊቱን ካዞረ በኋላ እናንተ ትንሽ ልጆች ናችሁ፣ ስታድጉ ከፈለጋችሁ ማጨስ ትችላላችሁ አላቸው። ዩጆንግም ልክ ሊሄድ ሲል ታስቆመውና ሄዳ ከንፈሩን ትስመዋለች። ጓደኞቿም የጓደኛቸውን ተግባር ሲመለከቱ በጣም ነበር የደነገጡት። ዴህዮን ራሱ በጣም ደንግጧል። ጆንግም ከሳመችው በኋላ ስለ ጤንነቴ ስላሰብክ በጣም ነው ማመሰግነው፣ ሲጋራ እንዳቆም ከመከሩኝ ሰዎች ውስጥ አንደኛው አንተ ነህ አለችው። እዛም ዴህዮንን ስልክህን ስጠኝ ብላ ትጠይቀዋለች። ዴህዮን በድፍረቷ በጣም ደንግጧል። እናም እየተተባተበ ቢሆንም ስልክ ቁጥሩን ይሰጣታል። ጆንግም ስልኩን ከተቀበለች በኋላ እደውልልሃለሁ፣ አደራ ብሎክ እንዳታረገኝ አለችው። ይሄ ሁሉ ነገር ከተፈጠረ 3 ዓመት አለፈው። ዴህዮን አሁን የሚሰራው የቤተሰቦቹ ሱፐርማርኬት ውስጥ ነው። ቀን ሱፐርማርኬቱን የዴህዮን አባት ይጠብቃል፣ ማታ ማታ ደግሞ ዴህዮን ሱቁን ሲጠብቅ ያድራል። አሁን የዴህዮን አባት በጣም እየታመመ እየመጣ ስለሆነ ዴህዮን ብቻውን ነው ሱቁን የሚጠብቀው። ዴህዮን ብቻውን በጣም ስራ ስለበዛበት አባቱም ሰራተኛ ቅጠር ስላለው እሱም ሰራተኛ ፈልጋለሁ ብሎ ወረቀት ይለጥፋል። ነገር ግን እሱ የሚፈልገው አይነት ሰራተኛ አላገኘም ነበር። በዚህ መሃል ዩጆንግ ስራውን ፍለጋ ወደ ሱፐርማርኬቱ ትመጣለች። መጀመሪያ ዴህዮን እንዳያት አላወቃትም ነበር። ትንሽ ቆይቶ ግን አስታወሳት። ከ3 ዓመት በፊት ሲጋራ ግዛልኝ ያለችው ልጅ ናት። ዩጆንግም በጣም ይደነግጥና እሷ ያላወቀችው ስለመሰለው ምንም ነገር ሊያስታውሳት አልፈለገም። ዳህዮን ሊቀጥራት አልፈለገም፣ ምክንያቱም ጥሩ ልጅ ናት ብሎ አላሰበም ነበር። እሷን ላለመቅጠር በጣም ብዙ ምክንያቶች ቢፈልግም የትኞቹ ምክንያቶች ለእሷ አሳማኝ ሆኖ አልተገኘም ነበር። ዳህዮን በጣም ደክሞት ስለነበር እንቅልፍ እያለው ነው። ዩጆንግም ይዛ የመጣችውን ሻይ ቀርታ እንካ ይህንን ጠጣ ብላ ሰጠችው። ዳህዮንም የሰጠችውን ሻይ ተቀብሏት ልክ እንደጠጣ ነበረ እዛው ጠረጴዛ ላይ እንቅልፍ የወሰደው። ዴህዮን ረዘም ላሉ ደቂቃዎች እንቅልፉን ተኝቶ ልክ እንደነቃ ሱፐርማርኬት ውስጥ በጣም ብዙ ከስተመሮች ይመለከታል። ምንም ነገር እንዳልተፈጠረ ሁሉንም ነገር በስነ ስርዓት ዩጆንግ ሱፐርማርኬቱን እየተቆጣጠረችው ነበር። ዴህዮንም ከእንቅልፉ እንደተነሳ ስትመለከት እና ነገ ስራ መጀመር እችላለሁ ብላ ጠየቀችው። እሱም ሌሎች ሰራተኞችን ኢንተርቪው ላድርግና ሰኔን ነገ አሳውቅሻለሁ አላት። ዩጆንግ እያለቀሰች እኔ ለስራው ትክክለኛው ሰው ነኝ ብላ ትለምነዋለች። እሱም በስተመጨረሻ የሚወሰንና ይቀጥራታል። ነገር ግን አንድ ስህተት ባገኝብሽ አባርሻለሁ ብሎ አስጠንቅቋታል። የሚቀጥለው ቀን ስትመጣ ዴህዮን ዩጆንግን ከእናቱ ጋር ያስተዋውቃታል። አዲሷ ሰራተኛችን ናት አላት።
እዛም በኋላ ደህዮን ለዩጆንግ ስራው እንዴት እንደሚሰራ ሊያሳያት ይሞክራል። እሷ ግን በጣም ቀልጣፋና ፈጣን ነበረች። ያህዮንም ፈጣንና ቀልጣፋነቷን ሲመለከት ከዚህ በፊት ሱፐርማርኬት ውስጥ ሰርተሻል ብሎ ጠየቃት። እሷም አዎ የተወሰነ ጊዜ ሱፐርማርኬት ውስጥ ሰርቻለሁ ትለዋለች። እሱም እንደዛ ከሆነ ስለ ሲጋራ ብራንዶች በጣም ብዙ ታውቂያለሽ ብሎ ይጠይቃታል። እሷ ምን ለማለት ፈልገ ነው ብላ አስጠይቀው እሱ ደግሞ በአሁን ጊዜ በጣም የሚሸጠው ሲጋራ ነው ብዬ ነው ይላታል። እሷም አላቅም ሲጋራ ጭሼ ስለማላቅ ያን ያለ ኤክስፒሪየንስ የለኝም አለችው። እንደዚህ ስትለው ደህዮን መሳቅ ይጀምራል። ምክንያቱም ከ3 ዓመት በፊት ዩጆንግ ራሷ ደህዮንን ሲጋራ ካልገዛህልኝ ብላ መንገድ ላይ ስታስቸግረው ነበር። አሁን ደግሞ እየዋሸችው ነው። ደህዮንም ሱፐርማርኬቱን ለዩጆንግ ጥሎላት ፍቅረኛውን ሊያገኛት ሄደ። ስሟ ዮንጂ ይባላል። ደህዮንም ፍቅረኛውን ካገኛት በኋላ አንድ ላይ ምሳ እንብላ ብሎ ጠየቃት። ዮንጂም ከስራ ባልደረቦቼ ጋር አንድ ላይ ምሳ ልበላ ነው አለችው። እናም ምሽት ላይ እዚህ ሆቴል እንገናኝ ብላ ትቀጥረውና ጥላው ትሄዳለች። ምሽት ላይ ዩጆንግ ወደ ስራ ስትመጣ ደህዮን እየጠበቃት ነበር። እዛም የተቀባው ሽቶ ይሸታትና እኔ ለማማለል ነው አደል ሽቶ የተቀባው ብላ በፈጣጣው ትጠይቀዋለች። ደህዮንም ይስቅባትና ፍቅረኛ ላገኝ እየሄድኩ ነው ለዛ ነው ሽቶ የተቀባውት አላት። ጆንግም ይሄንን ስትሰማ በጣም ተደነግጥና ፍቅረኛ አለህ አለችው። ደህዮንም አዎ ምን ማለትሽ ነው ፍቅረኛ አለችኝ ቀናሽ እንዴ ብሎ ይጠይቃታል። እሷም አልቀናውም ነገር ግን ለፍቅረኛ በጣም ያዘንኩላት አለችው። ደህዮንም ለምንድን ያዘንሽላት ብሎ ይጠይቃታል። ጆንግም ከዚህ በኋላ እኔን በየቀኑ ነው የምታየኝ አለችው። እዚህ መሃል አንድ ቀን አይቀርልህም አንተም ከኔ ፍቅር ይዛሃል ትለዋለች። እናም ለፍቅረኛ ህማዝንላት ለዛ ነው ትለዋለች። ደህዮንም ዩጆንግ በተናገረችው ንግግር በጣም ይደነግጥና ይመስለኛል የጤና ሁኔታሽ ትክክል አይደለም አላት። እዛም ሱፐርማርኬቱን አደራ ይላትና ጥሏት ፍቅረኛውን ለማግኘት ሄደ። ደህዮንግም ፍቅረኛው ወደ ቀጠረችው ሆቴል ይሄዳል። እሱ ለሌላ ነገር ሆቴል የቀጠረችው መስሎት ነበር። እሷ ግን የቀጠረችው እዛ ሆቴል ውስጥ ጂም እየሰራች ስለነበር አንድ ላይ ጂም እንዲሰሩ ነበር። በዚህ መሃል ዩጆንግ በጣም ብዙ የጽሁፍ መልእክቶች ትልክለታለች። ሱቅ ውስጥ እያንዳንዱን የሸጠቻቸውን እቃዎች ምን ያህል እንደሸጠቻቸው ምን እያደረገች እንደሆነ እያንዳንዱን ነገር የጽሁፍ መልእክት እየላከች ሰላሙን ትነሳዋለች። ደህዮንም እነዚህን የጽሁፍ መልእክቶች አንብቦ ከጨረሰ በኋላ ነገረ ስራዋ ግርም ብሎት መሳቅ ይጀምራል። ፍቅረኛውም ከማጋነ የጽሁፍ መልእክት የምትላላከው ብላ ጠየቀችው። ደህዮንም ሱፐርማርኬት ውስጥ አዲስ ከቀጠርኳት ሰራተኛ ጋር ነው አለ። በዚህ መሃል የደህዮን ጓደኛ ይደውልለትና ዩጆንግ ሱፐርማርኬቱን ጥላ ከጓደኞቿ ጋር እየጠጣች ነው ብሎ ነገረው። ይህንን ሲሰማ ደህዮን ዮንግጁ ጋር ይሄድና ወደ ስራ ቦታ መመለስ አለብኝ ሰራተኛዋ ጥፋት አጥፍታለች አላት። እዚህ ካለ በኋላ ፈጥኖ እየሮጠ ወደ ሱፐርማርኬቱ ይመለሳል። ደህዮን ልክ ሱፐርማርኬት ሲደርስ ዩጆንግ ከጓደኞቿ ጋር ሱፐርማርኬቱ በር ላይ ቁጭ ብላ እየጠጣች ነበር። ደህዮን በጣም ተናዶ ዛሬም አለቃትም ብሎ ሊቆጣት ወደ እሷ ጠጋ ይላል። ዩጆንግም ልክ እንዳየችው ተመልሰ እንዴት ቶሎ መጣ ናፍኩ ትለዋለች። ደህዮን በጣም ተናዶ አንቺ ትቀልጃለሽ ከዚህ በኋላ ምንም ስራ አለኝ እንዳትይ አላት። ጆንግም ትንሽ ሞቅ ብሏት ስለነበረ ደህዮንን ጎተት እያደረገች ከጓደኞቿ ጋር አስተዋወቀችው። እሷም ብዙ ጠጥታ ስለነበረ እዛው እሷ አጠገብ ትንሽ እንቅልፍ ሻለብ ያረጋታል። ደህዮንም በእሷና በጓደኞቿ በጣም ተናዶባቸው ለምንድን ነው የምትሰራበት ቦታ ድረስ መታችሁ ከስራዋ የምታስተጋጉላት ብሎ ጓደኞቿ ላይ ይጮሃል። ጓደኞቿም ቁጭ በል እንነግርሃለን መጀመሪያ ጠጣ ብለው ለሱም መጠጥ ቀዱለት። በዚህ መሃል የዲዮን ፍቅረኛ የሆነ ነገር ተፈጥሯል ብላ እሱን ለማየት ስትመጣ እሱ ግን ከሴቶች መሃል ቁጭ ብሎ አልኮል እየጠጣ ትመለከተዋለች። እናም በጣም ተናዳ ከነዚህ ሴቶች ጋር ልትዝናና ነው እንደዛ ቸኩለ ጥለኸኝ ሄድከው አለች። የዩጆንግ ጓደኞች በዚህ መሃል አንድ ሚስጥር ለደህዮን ይነግሩታል። ደህዮንም በጣም ነበር የደነገጠው። እሱም የተወሰነ ከጠጣ በኋላ እዛው ጠረጴዛ ላይ እንቅልፍ ወሰደው። ዩጆንግ ከተኛችበት ስትነቃ ደህዮን ተኝቶ ትመለከተዋለች። ልትቀሰቅሰው ስትሞክር ምንም አልነሳም አላት። ጓደኞቿም ለምን እዚህ ሱፐርማርኬት ልትሰሪ እንደመጣሽ እውነቱን ነግረነዋል ይሏታል። በመጀመሪያ ዩጆንግ በጓደኞቿ በጣም ነበር የተናደደችባቸው። ለምን ለኔ ሳታማክሩ ሚስጥር ነገራችሁ ብላ ጨዋችባቸው። በኋላም ግን የእሱን መልስ ለማወቅ በጣም ስለጓጓች እና ስትነግሩት ምን አላችሁ ብላ ጠየቀቻቸው። እነሱም ምንም አላለም እራሱን ስትወደቀ ይሏታል። ዩጆንግም ደህዮንን ይዛው ወደ ሽንት ቤት ትሄዳለች እንዲተጣጠብና እንዲነቃ።
ዛም አልነቃ ብሎ ሲያስቸግራት ተወስደውና ማረፊያ ክፍል አስተኛቸው። አስተኝታውም ልክ ጥላው ልትሄድ ስትል ደህዮን እጇን ይይዛታል። እጇን ይይዝና እወድሻለሁ ይላል። ጆንግም እወድሻለሁ ያለው እሷን መስሏት በጣም ተደስታ ወደ እሱ ስትጠጋ የፍቅረኛውን ስም ሲጠራ ሰማቸው። ጆንግ በጣም ተደስታ እሱ ላይ ተለጥፋበት የነበረችዋ ሴትዮ ልክ የፍቅረኛውን ስም ሲጠራ በጣም ተናዳ ተነሳች። ናም በቀሏን ለመመለስ ብላ በጣም ተናዳ ደጋግማ ፊቱን በጥፊ ትመታዋለች። ሌላ በኩል የደህዮን ፍቅረኛ ዮንጁ ሌሊቱን ሙሉ እንቅልፍ ሲያወስዳት አደረች። ፍቅረኛዋ እሷን ጥሎ የሄደው ከሌሎች ሴቶች ጋር ሊዝናና እንደሆነ እያሰበች ንዴቷ እየጨመረ እየመጣ ነው። ጽሑፍ መልእክት ልትልክለትም ታስባለች። መልሳ ደግሞ የጻፈችውን ትሰርዘዋለች። ጅም ሰዓት ካሰበችበትም በኋላ ነገሮችን ዝም ብሎ ማለፍን መረጠች። የሚቀጥለው ቀን ደህዮን ከእንቅልፉ ሲነቃ ምን እንደሆነ አይታወቅም። ፊቱን በጣም እያመመው ነበር። ጠን ብሎ መስታወት ሲመለከትም አፍንጫው እየደማ እንደሆነ አየ። ሆነ ነገር መጥቶኛል ማለት ነው ብሎ ነበር ያሰበው። ሁን እያሻሸም ከማረፊያ ክፍል ውስጥ ሲወጣ ሱፐርማርኬት ውስጥ ጆንግን ቁጭ ብላ ያገኛታል። ጆንግን በጣም ነበር ግራ የተጋባው። በዚህ ሰዓት እዚህ ምን ታደርጋለች ብሎ ፈጠን ብሎ ሰዓቱን ያያል። ጆንግም እሱ ከእንቅልፉ መንቃቱን ስትመለከት አንተ ስለተኛ ሱፐርማርኬቱን ለማን ጥዬ ልሂድ፣ ለዛ ነው እዚህ የቆየው ትልና እቃዋን ይዛ ልትወጣ ትነሳለች። ሄዷ በፊትም የምትለኝ ምንም ነገር የለም ብላ ጠየቀችው። ዙም ጸጥ ሲላት በጣም ተናዳ እየተነጫነጨች ወደ ቤቷ ጉዞ ጀመረች። ዩጆንግ እንደሄደች ዮንጁ ፍቅረኛው የጽሑፍ መልእክት ትልክለታለች። እራት አንድ ላይ እንብላ ብላ ነበር የጋበዘችው። እናም ጥፋት እንዳጠፋ አምኖ ይቅርታ ይጠይቀኛል ብላ ዝም ብላ እየጠበቀችው ነበር። ደግሞ የጋበዘችው በጣም ትልቅና ውድ ሬስቶራንት ውስጥ ነበረ። ደግሞ እንደዚህ አይነት ምግብ መብላት አልነበረም ያማረኝ ረከስ ብሎ የሚያቃጥል ምግብ ነበር ይላታል። እሷም ለነገሩ ሌሊቱ ሙሉ ስጠጣ ስላደርግ ትክክል ነህ አለችው። የምን መጠጥ ነው የምታወሪው? እኔ ምንም አልጠጣውም፣ እንዲሁ የሚያቃጥል ነገር አምሮኝ ነው አላት። እንጁም በጣም ተናዳ ታዲያ ቀደም ብለህ ለምን አልተናገርክም? አሁን የምንበላው ምግብ እኮ አዝዣለሁ አለችው። ደህዮን ምን እንዳጠፋ እንኳን ባይገባውም የሆነ ጥፋት ግን እንዳጠፋ በጣም እርግጠኛ ነው። ከዛም ምሽት ላይ ጻፍሽልኝ ሚሴጆች ለምን አጠፋሻቸው ብሎ ጠየቃት። እሷም ተሳስቼ ነበር የላኩት ለዛን ያጠፋሁት አለችው። ደህዮን ለምትጠይቃቸው ጥያቄዎች ምንም መልስ ስለሌለው ዝም ብሎ የቀረበለትን ምግብ እንዴት የሚጣፍጥ ምግብ ነው እያለ አፍ ውስጥ መወተፍ ይጀምራል። ዩጆንግ ሱፐርማርኬት ለስራ ከገባች በኋላ ጥበቃ ካሜራ ሱፐርማርኬት ውስጥ የቀረጸውን ቪዲዮ መመልከት ትጀምራለች። ቪዲዮ ላይ ደህዮን እየጨፈረ ነው። እሷም ዝም ብሎ መልክ ብቻ አይደለም ያለው መጨፈርም ይችላል ብላ ንዴቷን ረስታ ቪዲዮን እያየች ፈገግ ትላለች። እዚህ መሃል እሷም ሳታስበው እሱ የሚጨፍረውን ጭፈራ አብራ መጨፈር ትጀምራለች። ይሄውንም ከፍቅረኛው ጋር ተለያይቶ ቤቱ ገብቶ ገላውን ታጥቦ እሱም እየጨፈረ ነበር። ፍሮ ከጨረሰም በኋላ ሱፐርማርኬት ውስጥ ስራዋ እንዴት እየሰራች እንደሆነ ለማየት የጥበቃ ካሜራውን አበራው። ታረገውንም ነገር ተመልክቶ በጣም ነበር የደነገጠው። እሱ የሚጨፍረውን ጭፈራ እየጨፈረች ነበር። እንቅስቃሴው በጠቅላላ ቁጭ እሱ የሚያደርጋቸው እንቅስቃሴዎች ሆኑበት። ዩጃንግ ሱፐርማርኬቱን እየጠበቀች ማለም ትጀምራለች። ከደህዮን ጋር አንድ ላይ ጨፍረው እየተሳሳሙ የምታደርገውን ነገር ሱፐርማርኬት ውስጥ እቃ ለመግዛት የገቡ ድርዮች ይመለከቱና እየሾፉባት ነው። የምታደርጋቸው ነገሮች በጠቅላላ የጤነኛ ሰው ድርጊት አይመስልም ይሏታል። እናም የት አለ ያሽዋ ደህዮን የት ሄዶ ነው ብለው ጠየቋት። እዛም ገንዘብ መክፈያ ሰዓት ሲደርስ በጣም ብዙ ገንዘብ ያወጡና ጠረጴዛው ላይ ይበትኑታል። እሷም ከነዚህ ዱርዮች ጋር ተጣልታ ሌላ ችግር ውስጥ መግባት ስላልፈለገች ጸጥ ብላ ነበር ያለፈችው። እዚህ ዱርዮች ግን አልተውም። የገዙትን ምግብ እዛው ከበሉ በኋላ ቆሻሻውን ጥለውላት ይሄዳሉ። ጆንግም እየደጋገመች ቆሻሻችሁን አንሱ እያለች ብትጠይቃቸውም እነሱም እየሳቁባት ጥለዋት ነበር ሄዱት። የጥለው ቀን እነዚህ ተመሳሳይ ዱርዮች ወደ ሱፐርማርኬቱ ይመጣሉ። አንደኛው መጥቶ ዩጆንግን ሲያወራት ሁለቱ ደግሞ እቃ እያነሱ ኪሳቸው ውስጥ ይከታሉ። ዛም ምንም መግዛት አንፈልግም እንዲሁ ነገሮችን ለማየት ነው የመጣ ነው ብለው ወጡ። ዩጆንግን በጣም ተናዳ ጓደኛዋን ሱፐርማርኬቱን እያየሽ ብላ ተከትላቸው ወጣች። ዛም ተከትላቸው ትሄድና ለሰረቃችሁት ነገር ገንዘብ ስጡኝ ብላ ጠየቀቻቸው። ልጆቹን በጣም ተናደውባት አለቃሽ አንድም ቀን አስከፍሎን አያውቅም፣ አንቺማ ስለሆንሽ ነው
ገንዘብ ምትጠይቅ ይኑራታል። አንደኛው እንደውም እኔ ሴት መማታት አልወድም፣ ስለዚህ ብልጡኝና ጠን ብለሽ ፊትሽን አዙረሽ ሂጂ ይላታል። እዚህ ዱርዬዎች እንደማትፈራቸው ሲረዱ ሊመቷት ይነሳሉ። እሷ ግን ቀላል ሰው አልነበረችም። ሁሉንም ደብድባ ተዘረራቸዋለች። እዛም ሁሉንም አንበርክካ ይቅርታ እያሏት ይለምኗት ጀመር። እሷም እስከ ዛሬ የሰረቃችሁትን ነገሮች በጠቅላላ ዝርዝር አውጡና ሂሳብ ሰርተን እያንዳንዷን ትከፍላላችሁ አለቻቸው። ገርመው ነገር የሚፈጠረውን ነገር በጠቅላላ ደህዮን ጓደኛ ተደብቆ እየቀረጸ ነበር። ጆንግም ስታየው በጣም ደንግጦ ሩጦ ያመልጣታል። እዛም ለደህዮን ሊደውልልት ሲል ያዘችው። እሷም ምን ያየኸው ነገር አለ ብላ ትጠይቀዋለች። በጣም ደንግጦ ምንም አላየውም፣ እኔ እኮ ጨለማ ሲሆን ነገሮች አይታዩኝም አላት። እሷም እንደዚህ ቢሆን ነው የሚሻለው አለችው። ዮንጁ ፍቅረኛዋ አዲስ የቀጠራትን ሰራተኛ ለማወቅ በጣም ስለጓጓች ሱፐርማርኬት ትሄድና ማን እንደሆነች ታያለች። ሱፐርማርኬት ውስጥ የነበረችው ግን ዩጆንግ ሳትሆን ጓደኛዋ ስለነበረች አይ እንደዚህ አስቀያሚ ከሆነች እንኳን ምንም ያስፈራኝ ነገር የለም ብላ ሄደች። እዛም ለዚች አስቀያሚ ሴት ነበር እንደዛ ራሴን ሳስጨንቅ የነበረው ትላለች። ደህዮን የፍቅረኛው አባት ልደት ስለነበረ ስጦታ አዘጋጅቶ ሊሰጣት በጣም ጓጉተዋል። ሁሉላትም ለአባትሽ ልደት ስጦታ አዘጋጅቼለታለሁ ብሎ ሲነግራት እሷም አባቴ ትንሽ አሞታል፣ በዚህም ምክንያት ቤት ውስጥ በትንሹ ነው ልደቱ የምናከብረው፣ ወደ ውጭ አንወጣም አለችው። እውነቱ ግን እሷ ካለችው በጣም ተቃራኒ ነበር። አጋጣሚ ሆኖ ወደ አንድ ሬስቶራንት ሲሄድ ዮንጁ ከአባቷና ከእናቷ ጋር አንድ ላይ ሆና ልደቱን እያከበረች ነበር። እናም አንድ ወጣት ብድግ ይልና ለዮንጁ አባት ስጦታ ይሰጣል። ይሄውንም ይሄንን ሲመለከት በጣም ነበር የተናደደው። ውስጡ በንዴት ነበር የተሞላው። እሱ ቦታ ሌላ ሰው ተቀምጦ ነበር ያየው። እናም እሱ መስጠት ያለበትን ስጦታ ሌላ ሰው ለፍቅረኛው አባት እየሰጠ ነው። መልሶ ሄዶ ከጓደኞቹ ጋር ይገናኝና መጠጡን መጠጣት ቀጠለበት። ደህዮን ህመሙ እንዲሰማው ስላልፈለገ ሌሊቱን ሙሉ ሲጠጣ ያድራል። የሚቀጥለው ቀን ደህዮን ለዮንጁ ከዚህ በላይ ስሜቱን መደበቅ አልፈለገም። እናም ዮንጁ የጽሁፍ መልእክት መጻፍ ይጀምራል። በዚህ መሃል 3 ተማሪዎች እየተሯሯጡ ወደ ሱፐርማርኬቱ መጡ። እናም እነዚህ ተማሪዎች ከሱ ጋር አንድ ላይ ፎቶ መነሳት ፈልገው ነበር። በዚህ መሃል ስልኩ ይጠራል። ደወለችውም ዮንጁ ነበረች። እናም ተገናኝተን ራት እንብላ ብላ ጠየቀችው። ምንም አላቅማማም። እሷን ለማግኘት በጣም ተቻክሎ እናቱን ሱፐርማርኬቱን ጠብቂ ብሏት እየሮጠ ይሄዳል። እናቱም ልጇ ወዴት እንደሚሄድ ግራ ተጋብታ ሱፐርማርኬቱን መጠበቅ ጀመረች። ዮንጁም ደህዮን እንደደበረው ስለተረዳች ትናንት አባቴ ትንሽ ሻል ሲለው አብሮ አደጌ ጋር አንድ ላይ ልደቱን ልናከብርለት ይዘነው ወተን ነበር ብላ ነገረችው። ዮንጁም ጭንቅላት ውስጥ ያሰበውና ነገሮችን የተረዳበት መንገድ ትክክል እንዳልሆነ ሲረዳ ኩርፊያውንም ይተወዋል። ባህላቸው ላይ ያለውንም ቅራኔ ከፈቱት በኋላ እነዚህ 2 ፍቅረኛሞች እጅ ለእጅ ተያይዘው ወክ ማድረግ ይጀምራሉ። እዛም አዲስ የተከፈተ ትልቅ ሬስቶራንት ሲመለከት እስኪ ወደዚህ እንግባ ብሎ እጇን እየጎተተ ይዟት ገባ። ሁሉም ነገር ሰላም ነበረ። ዮንጁ ሽንት ቤት መሄድ ፈልጋ እስክትነሳ ድረስ እንዴት ባለ ቀይ ጸጉር ዱርዬ ሴት ሽንት ቤቱ ኮልደር ላይ ቆማ ማንም እንዳይገባ እየከለከለች ነው። ዮንጁንም አታልፊም ብላ ከለከለቻት። ዮንጁ ግን ገፍተር አድርጋት ወደ ሽንት ቤት ትሄዳለች። እቺ ባለቀይ ጸጉር ሴትም የዮንጁን ተግባር ስላልወደደችው ጥል ትጀምራለች። አጋጣሚ ዩጆንግም እዚህ ሬስቶራንት ሽንት ቤት ውስጥ ስለነበረች ከጥሉ በኋላ ደህዮን ሲመጣ ዮንጁ እሷም አለችበት ብላ ነገረችው። ደህዮንም በጣም ተናዶ ዩጆንግ ላይ ይጮህባትና ፍቅረኛዋን ይዞ ይወጣል። ዩጆንግ የሱፐርማርኬት ውስጥ እንደምትሰራ ስትረዳ እቺን ሴት ከሱፐርማርኬት ማባረር አለብኝ ብላ ነገረችው። ምን ብሎ ሲጠይቃትም ስራው ብቁ ሴት አይደለችም ብላ ነበር የነገረችው። ይሄውን እንደዚህ በቶሎ በአንዴ ከስራው ሊያባረራት አልፈለገም። ዮንጁም የእውነት ግን እችን ልጅ ለማባረር ማሰብ መጀመር አለብኝ ብላ አስጠነቀቀችው። ይሄውንም ወደ ሱፐርማርኬት ሲመለስ ሱፐርማርኬቱን ጓደኛው እየጠበቀ ነበር። እናም የተፈጠረውን ነገር ደህዮን ለጓደኛው ይነግረዋል። የደህዮን ጓደኛም ዩጆንግ ምን አይነት ሴት እንደሆነች እውነቱን ማወቅ ትፈልጋለህ ብሎ ጠየቀው። ደህዮን ነገሮችን ሲረዳ በጣም ነበር የተጸጸተው። ለፍቅረኛው ደግፎ ነገሮችን በስነስርዓቱ እንኳን ሳይረዳ ዩጆንግን አስቀየማት። ልብስ ወደ መቀየሪያው ሲገባም ዩኒፎርሟን አስቀምጣ ሁሉንም ነገር ጥላ ሄዳለች። እናም ስለ ሱፐርማርኬቱ ማስታወሻ የምትጽፍበትንም ደብተር አግኝቶ ሲያነበው በጣም ነበር የተጸጸተው። እዚህ መሃል የዩጆንግ ጓደኞች ይመጣሉ። እዛም ምንም ሳታጠፋ ጓደኛችንን
ለማስቀየም ግን ለምንድን ነው ማታቆመው? ትለዋለች። ሌሎች ሴቶች ጓደኛ ሊደበድቧት ሲሉ እሷ አዳነች፣ አንተን ግን እሷ እንደ ጥፋተኛ አድርገ ቆጠርክ ይሉታል። ይሄውን የእነሱን ንግግር ሲሰማ የባሰ ጸጸት ሊገለው ይደርሳል። እዚህ በላይ እሷን ይቅርታ ሳይጠይቅ ምንም ሰዓት ማባከን ስላልፈለገ እን ብሎ ታክሲ ለማስቆም ይወጣል። ገርሞ ነገር ግን በጣም በሚያናድ ሁኔታ የሚያስቆማቸው ታክሲዎቹ በጠቅላላ አልሄድም ብለው አስቸገሩት። በዚህ መሀል ዩጆንግ በሱ ፊት ሞተር እየነዳች ታልፋለች። ደሄውን ግን አላያትም ነበር። በመጨረሻም ፈልጎ ያገኛትና ምንም ድረስ ከተናደድሽብኝ ደብድቢኝ ፈቅጄልሻለሁ አላት። እውነትህን ነው እንደፈለግኩ አድርጌ ልደብድብህ ብላ ጠየቀችው። ይሆንም አዎ መብቱን ሰጥቼሻለሁ እንደፈለግሽ አድርገሽ ደብድብኝ አላት። ጊዜዋን አላጠፋችም። ባለ በሌላ ኃይሏ ትመታውና ትዘርረዋለች። ሱፐርማርኬት ውስጥ የደሄውን ጓደኛ በስነ ስርዓት ከስተመር ማስተናገድ አቅቶታል። ሽንት ቤት ዝም ብሎ እየተሯሯጠ ከስተመር ተሰልፎ በጣም ወረፋ ነበር። እዚህ መሀል ዩጆንግ ትመጣለትና ታተርፈዋለች። የሚቀጥለው ቀን ምሽት ደሄውን ከቤተሰቦቹ ጋር አንድ ላይ ሆኖ ሩን የሱፐርማርኬት ሽያጭ ሂሳብ መስራት ይጀምራል። ቤተሰቡ በጠቅላላ በጣም ነው የተደሰተው። ምክንያቱም ሱፐርማርኬቱ ሽያጭ ቀደም ብሎ ከነበረው እጥፉን ነበር ያደገው። እናትየው በጣም ነበር የተደሰተችው። ያችን ልጅ ማመስገን አለብን፣ ይህ ሁሉ ነገር እኮ የሆነው በዛች ልጅ ምክንያት ነው አለች። ምሽት ላይ ዩጆንግ ወደ ስራዋ ስትመጣ ደሂዮን በጣም ተደስቶ ነበረ። የሱፐርማርኬቱ በር ላይ የተቀበላት በጣም ተደስቶ በሷ ምክንያት የሱፐርማርኬቱ ሽያጭ እጥፍ እንዳደገ ይነግራታል። ጆንግ በጣም ተደስታ ብትዘል ደስ ይላታል። ነገር ግን ኩል ለመሆን እየሞከረች እንደዛ ከሆነ ጥሩ ነው ብቻ ነበር ያለችው። እሷም እንደዚህ ደስ ካለቅ ለምን አውጥተ እራት አትጋብዘኝም አለችው። ደሂዮን እንደዛ አይሆንም ብሎ ፊቱን አዙሮ ጥሏት ይሄዳል። እየተከተለችው እሺ እራት ማትጋብዘኝ ከሆነ አዝለኸኝ ዙር አለችው። ሶም ተይ ባትፈታተኝኝ ጥሩ ነው ነበር ያለው። ዛም ባልጠበቀችው ሰዓትና ሁኔታ ደሂዮን አበባ ይሰጣታል። ዩጆንግ በጣም ነበር የደነገጠችው። እዛ ላይ ደግሞ በጣም የምትወደው አይነት አበባ ነው። ይሄውንም ይህንን አበባ የምሰጥሽ ላደረግሽው ነገር በጠቅላላ እንደ ምስጋና ነው ይላታል። ጆንግም ከዚህ በኋላ በርትቼ ነው የምሰራው ብላ በጣም ተደሰተች። ይሄውንም ላረገችው ነገር እንደ ምስጋና አንድ የምትፈልገውን ነገር ማድረግ ስለፈለገ እሺ ለ3 ሰከንድ አዝልሻለሁ ብሎ ተስማማ። እሷም አንዴ ጀርባው ላይ ከወጣች በኋላ አልወርድም ብላ በእግሯ ቁልፍ አርጋ ይዘው አስቸገረችው። በዚህ መሃል የደሂዮን ፍቅረኛ ዮንጁ ሱፐርማርኬቱን ከፍታ ወደ ውስጥ ትገባለች። የሳቀች የነበረችው ዩጆንግ በአንዴ ነበረ ፊቱ የተቀየረው። ደሂዮንም ፍቅረኛውን ሲመለከታት ዩጆንግን ደንግጦ መሬት ላይ ይጥላታል። እዚህ በኋላ ምን እንደተፈጠረ ማወቅ የምትፈልጉ ከሆነ ኮመንት ላይ ቀጣይ ክፍል ብላችሁ ኮመንት አድርጉልኝ። በርከት ያለ ሰው ፊልሙን ከወደደው የሚቀጥለውን ክፍል ነገ ይዤላችሁ እመጣለሁ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በሌላ ፊልም በተመሳሳይ ሰዓት እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው